የኳንተም ባትሪ ሳይንቲስቶች ሊፈጥሩት ችለዋል። ይህ ባትሪ 1 ደቂቃ ቻርጅ በተደረገው እስከ 2 ዓመት ሊያገለግል ይችላል ብለዋል። አሁን ላይ ፕሮቶታይፕ ነው ያሳዩት። ይህ የኳንተም ባትሪ እስከ ዛሬ ከነበሩት የሰው ልጆች ከፈጠራቸው የባትሪ አይነቶች ከፍተኛ የሆነ ፉል ቻርጅ እና ዲስቻርጅ የመደረግ ሬቱ ደግሞ ከፍተኛ የሆነ ሬት ያለው ነው። ይህ የባትሪ አይነት የሚሰራው የተለያዩ ሌየሮች ወይንም ንጣፎች አሉት መሀከል ላይ ያሉ፣ ነገር ግን በውጫዊ ክፍሉ ላይ ማለትም በዳርና በዳር ላይ ብርሃንን መልሰው የሚያንጸባርቁ ወይንም ፎቶኖችን ወደ ውስጥ ማንጸባረቅ የሚችሉ ወይንም የሚመልሱ ሌየሮች አሉት። በእነዚህ ሌየሮች መካከል የሌዘር ወይንም የብርሃን ፎቶኖች እንዲያልፍ ይደረጋል። ይህ በሚያልፍበት ሰዓት በእነዚህ ሌየሮች መካከል በሚያልፍበት ሰዓት ላይ በሌየሮቹ መካከል ላይ ያለው ኮፐር ፌታኖሳይሊን የሚባል የኮፐር አይነት አለ። ይህ የኮፐር አይነት ደግሞ በብርሃን ፎቶኖች በሚመታበት ወቅትና በዛ በሚያልፉበት ወቅት ኤሌክትሮኖችን ወደ ኤክሳይትድ ስቴት ያደርሷቸዋል። ኤክሳይትድ ስቴት ላይ ያሉ ኤሌክትሮኖች ደግሞ በሌሎቹ ሌየሮች ሰፖርት በመደረግ ከዛ ከኮፐር ካለበት ቦታ ላይ እንዲነሱና ወደ አንድ ሳይድ እንዲሆኑ ይደረጋል። ይህም ባትሪን ይፈጥርልናል ማለት ነው። አሁን ላይ ባሳዩት ሙከራ 30 ናኖ ሰከንድ ያህል ቆይቷል። ነገር ግን ትንሽ ቢመስልም ቻርጅ የተደረገው ግን ለአንድ ፌንቶ ሰከንድ ብቻ ነው የተደረገው። ይህንን ደግሞ ብታጠልቁትና ትልቅ ብታረጉት ለ1 ደቂቃ ቻርጅ ብታረጉ ለ2 ዓመት ያህል ደረጃ ደግሞ ለ2 ዓመት ያህል ያገለግላችኋል ማለት ነው። ሌላው ደግሞ በተጨማሪ አስገራሚ የሚያደርገው ይህ የኮፐር ኮምፕሌክስ የምንላቸው እንደ ሲንግል አተም እና እንደ ሲንግል ነገር ሳይሆን አክት የሚያደርጉት ኢንታንግልድ ስለሚሆኑ ጠቅላላ እዛ ውስጥ ያሉት አተሞችና ስርዓቶች በሙላ እንደ አንድ አተም ነው ራሳቸውን አክት የሚያደርጉት ወይንም እዛ ስቴት ላይ ነው የሚሆኑት። ስለዚህ ይህ ባትሪ በተለቀ ቁጥር ትልቅ አንድ ባትሪ ወይንም ትልቅ ሪዛልት ይኖረናል ማለት ነው። አሁን ላይ ፕሮቶታይፕ ነው። እስቲ እናንተ ስለ ኳንተም ባትሪ ምን ታስባላችሁ? ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።